የመጨረሻ ቪዲዮ ነው እንግዲህ ሳውዲ ላይ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች ሁኑኝ፣ እንዳትርቁኝ አደራ እያልኩኝ ደግሞ በቀጣይ ኤርፖርት ውስጥ የሚያስፈልጉ የማያስፈልጉ ምን ናቸው የሚለውን አይቼ ነግራችኋለሁ ማለት ነው። እና እንደዚህ አይነት እንዳትገዙ። ትንሽ አይረባ፣ ትንሽ ነው፣ ብዙ እቃ አይይዝም። በአንድ እቃ ነው ገና የሚሞላ ማለት ነው። እቺ ትንሽ ናት፣ በጣም ትንሽ። ትልልቁን ግዙ። ትልልቁን ዝም ብላችሁ ሁለቱን ማለት ነው። ዙሮ ዙሮ እቃው ካልበዛ እቃችሁ ካልበዛ ያው ነው ኪሎው ዙሮ ዙሮ። ይሄ ደግሞ የጨርቁ ነው ሻንጣው፣ የእንትኑ አይደለም። ልብ በሉ፣ ይሄ የጨርቁ ነው። ያኛው ኪሎ ያነሳላሉ፣ ብዙ ልብስም አይዝም ተብሏል። እኔም ብር ስለሌለኝ ያንን አልገዛሁም። ያ ውድም ነው ዋጋው። እኔ ደግሞ እሱን አልገዛሁም። እና በተረፈ ተው፣ ሰብስክራይብ አድርጉልኝ ቅመሞች፣ ተው። እንደው የአበሻ ማለት ነው ለሌላ ሰሞኑን አሁን ሌላ ዜጋ እያየሁ ነው። አንዳንዴ ለሌላ እንዴት እንደሚያሽቃብጡ ማለት ነው። ለእኔ ግን ሰብስክራይብ ማድረግ እንኳን ትልቅ ነገር ነው ማለት ነው። እና ተው፣ አበረታቱ ፕሊስ 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 ፕሊስ፣ አበረታቱ። ቀጣል ጭቃ ነው ሀገራችን ታውቃላችሁ። ይሄንን ከሺኤን ነው የገዛው 80 ብር። ኢትዮጵያ ስንት እንደሆነ አላውቅም። በነገራችን ላይ ማለት ነው ሳውዲ ላይ ሱቅ ከምገዙ እመቤቴን ማለት ነው ሱቅ ሄዳችሁ፣ እኔ በቀደም ለታ ሱቅ ሄጄ እንደዚች አይነት የእንትኗ ሻንጣ ሆና ትንሿ በእጅ እንደዚህ የምትያዘዋ ማለት ነው 70 ብር ናት። 70 ብር እኔ አስገብቼ ነው እንጂ አንድ ገዝቼ ነበረ 35 ብር ነው የገዛዋት። የምር ሺኤን ይሻላል። ዝም ብላችሁ ግዙ። ደግሞ ሺኤንም እኮ አንድ ቀን ከፍ ይላል፣ አንድ ቀን ዝቅ ይላል፣ አንድ ቀን ውድ ይሆናል፣ አንድ ቀን ደግሞ ደህና ነው። እና ዝቅ ባለ ጊዜ ወዲያው ግዙ። እንደዛ አድርጉ። አሁን ላይ አንድ መናገር የምፈልገው ነገር አሁን ላይ አበሻ ብቻ ነው እዚህ ሀገር እየመጣ ያለው፣ አበሻ ብቻ። ሌሎች ዜጎች መብታቸውን ያውቃሉ፣ ግዴታቸውን ያውቃሉ፣ አስከብረው ስራቸውን ይሰራሉ። እኛ ግን መብታችን አናቅ፣ ግዴታችን አናቅ፣ እንዲሁም እንደ አህያ ስንጠገረር እንውላለን ማለት ነው። ለዛ ሌላ ዜጋ ማንጣት ትተዋል። እና መብትና ግዴታችሁን አውቃችሁ ያገኛችሁትን ምግብ እየበላችሁ ስራችሁን ስሩ፣ ጠንክሩ። ኦኬ። መብትና ግዴታችሁን አስከብሩ። የአገልግሎት ብር አላችሁ ተቀበሉ። በተደጋጋሚ ተናግሬያለሁ። እኔ እንኳን ገና ዩቲዩብ ስለጠራው ብቻ እሷ ትጠቀማለች ብሎ አንዳንድ ያበሻ ቪዲዮ ምንም ሳትታይ 600 ሰው ነው ምናምን አይቶት ነው የቀረ ማለት ነው። እኔ ለእናንተ ብዬ ነበር ያንን ቪዲዮ የሰራው። እኔንም ትጠቅሙኛላችሁ፣ እናንተም ደግሞ ተጠቃሚ ትሆናላችሁ መስሎኝ። ግን እኔ ዩቲዩብ ስላልኩ ብቻ ዩቲዩብ ለእሷ ይጠቅማታል ብላችሁ ቪዲዮዬንም ሸር ሳታረጉ እናንተም እኔን ማንም ሳይጠይቀኝ ለማውቃቸው ልጆች ያው እንትን ዩቲዩብንም ስለሚያዩ ለነሱ በውስጥ ልኬያለሁ ማለት ነው መረጃውን። በዛ ላይ ይሄ በመሰረቱ ስለ አገልግሎት ብር ብትጠይቁ ድንግጥ ብለው ነው የሚሰጧችሁ። ሀቃችሁ እንደሆነ በደንብ ጠንቅቀው ነው የሚያውቁት። እና መብትና ግዴታችሁን አስከብሩ።
እረፍታችሁን እረፉ፣ ምግባችሁን ብሉ። ከዛ ውጭ ስራ ስራ ነው። ያው እኛ ደግሞ አበሾች ስራ ያደግንበት ስለሆነ ችግር የለብንም። ስራችሁን በአግባቡ ስሩ። በፍቅር ተነጋገሩ። ከአሰሪዎቻችሁ ጋር ለገባ ሰጣ ገባ አትግቡ። ምንም አይነት ነገር የነሱ የሆነ ነገርን አትንኩ። የነሱ ምንም አይነት ነገር ይሁን የነሱ አሁን እነሱ ነገዝቡ ምንም ደህና ነገር አእምሯቸው ስለማያስብ በእነሱ ጌጣጌጥ የምንታለል፣ በእነሱ የሆነ ነገር እኛ የምንታለል፣ ብቻ እነሱ ያላቸውን ነገር ሁሉ እኛ የምንፈልገው መስሎ ነው የሚታያቸው። በእርግጠኝነት እንዲህ አይነት ልጆችም ትኖራላችሁ። ጥንቃቄ አድርጉ። የሰው የሰው ነው፣ አይጠቅማችሁም። በስጋም ህሌናችሁ እረፍት አይሰጣችሁም፣ በነፍስም ኃጢአት ነው። ምንም አይጠቅማችሁም። ሲቀጥል የሰው ነገር እና ጥንቃቄ አድርጉ። በርቱ፣ አይዟችሁ። ይሄንን ቪዲዮዬን ግን ማለት ነው አንድ ነገር በዚህ ሚዲያ ላይ ለራሴ አንድ ነገር ጠይቄ ማለት ነው ሆኖልኝ አያውቅም። እስኪ ዛሬ አርጉልኝ እና ኢትዮጵያ ውስጥ ላሉ የማዳም ቅመሞችን እንወዳቸዋለን ለሚሉ ዩቱበሮች፣ ቲክቶከሮች እስኪ አድርሱልኝ፣ ቪዲዮ አድርሱልኝ። እስኪ እናንተን ካልጎዳችሁ እኔን ከጠቀመኝ እናንተ ማለት ነው ላይክ ሼር የሚደረገውን ሁሉ ማድረግ አድርጋችሁ ማድረስ ምን ችግር አለው? እኔ ቲክቶክ አለኝ፣ ዩቱብ አለኝ፣ ሁሉም አለኝ። የሚያበረታታኝ ሰው፣ ታዋቂ የሆነ ሰው እዚህ ሚዲያ ላይ መቼም አንድ የሆነ ወይም ደግሞ አንድ የሆነ ታዋቂ ሰው መጥቶ ወደ ላይ እንትን ካላላችሁ በስተቀር ማንም ቼክ የሚያደርጋችሁ የለም። ያ ታዋቂ ሰው ደግሞ በሰው ካገኛችሁ ነው እንጂ አረ እስኪ ልርዳት ብሎ ሊረዳችሁ የሚችል የለም። እና እስኪ ፕሊዝ ይህንን ቪዲዮን አይታችሁ ለግምጃዬና ለጃኒ ያደርሱልኝ። እስኪ የመጀመሪያ ቲክቶክ ከጀመርኩኝ ወደ 6 ወር ምናምን እንዲሆነኝ ነው። የመጀመሪያ ቪዲዮ ለሰው ለራሴ ለሆነ ለጥቅም ለራሴ ሊረዳኝ ይችላል። እኔ ከማንም ገንዘብ አልፈልግም። አሁን ላይ አሞኛል፣ ግን ቢያመኝም አገሬ ገብቼ ድኜ መስራት ነው እንጂ የምፈልገው ከማንም ምንም ነገር አልፈልግም። ገባችሁ አይደለ? ከማንም ምንም ነገር አልፈልግም። ግን እኔም ቲክቶክ አለኝ፣ እኔም ዩቱብ አለኝ። እሱ ላይ አብረውኝ ቢሰሩ ቢያበረታቱኝ፣ ከጎኔ ቢሆኑ እና እስኪ ይሄንን እስኪ አግዙ፣ ፕሊስ አግዙኝ። ብዙ ሰው አሁን ግምጃዬ በደንብ ታውቂዋለሽ። ቪዲዮን ስለማታይ ነው። ያው እኔ ዩቱበርም እንትንም ቪዲዮን ቪው ስለሌለው ሁለመናው የምሰራው ነገር ሁሉ ቪው ስለሌለው ታውቂዋለሽ ምን ያክል ስቃይ እንዲያሳለፍሽ። የኔ ደግሞ ተነግሮ አያልቅም። እሱ እግዚአብሔር አምላክ ለሀገሬ ምድር አብቅቶኝ እዛው እናገረዋለሁ። እዚህ ጋር ምንም ብናገረው ሰሚ ስለሌለኝ ማለት ነው። እና ፕሊስ እስኪ ምን አለበት ብታግዙኝ። እኔ ሰርቼ ተቀይሬ ተለውጬ አይደለም ሀገር የምገባው፣ ስላመመኝ ነው ሀገር የምገባው እንጂ አሁን ሀገሬ የመግባት እቅዱም የለኝም ነበር። ለምን? አንደኛ ሀገራችን በጣም ያስጠላል ሁኔታው። ሲቀጥል ደግሞ በአሁኑ ሰዓት እኛ ሀገር ላይ ቤት የሌለው ሰው ቢሄድ ስቃይ ነው እና መሄድ አልፈልግም ነበር። ግን ስለታመምኩኝ እዚህ ቤትም ስራ ስለሚበዛ ቀጣይ 2 ዓመት መቆም ስለማልችል ረሃቡም ሁሉም ተጋግዞ ነፍሴ ያት ትንሽዬ እችን የምታክል ናት የቀረችኝ። ለዛ ነው ሀገሬ የምገባው እና ፕሊስ እንወዳቸዋለን የምትሉ እስኪ አሳዩን ፍቅራችሁ። እኔ አንድ ልሆን እችላለሁ፣ ግን ለእኔ አርአያ ከሆናችሁ ብዙ ልጆችን ህይወት ታድናላችሁ እና እባካችሁ እስኪ ከጎን የሆኑ አግዙኝ። ይችን ቪዲዮንም የምታዩ ሼር አድርጉልኝ፣ ሰብስክራይብ ላይክ በማድረግ ቤተሰብ ሆኑኝ። ፕሊስ አበረታቱኝ። ተው ግን አበረታቱኝ።